ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች እንደምን አደራችሁ። አዳዲስና ወቅታዊ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። የእነማይ ወረዳ ምክትል አስተዳዳሪ የነበሩት አቶ አዲሱ ተሻለ ጥቅምት 06 2018 ዓ.ም ከጠዋቱ 12 ሰዓት ቢቸና ከተማ 03 ቀበሌ በመኖሪያ ቤታቸው በአባ ኮስትር ብርጌድ በወሰደው እርምጃ ተገድለዋል። በአባ ኮስትር ብርጌድ ተርባይኖች በቢቸና ከተማ 03 ቀበሌ በታቀደ የጥቃት ኢላማ የተገደለው የእነማይ ወረዳ ምክትል አስተዳዳሪ የነበረው የእነማይ ወረዳ የእንደሸት ቀበሌ ተወላጅ አቶ አዲሱ ተሻለ በመኖሪያ ቤቱ በመግባት ላይመለስ ከወዲያኛው በጧት ተሸኝቷል። ይህ ግለሰብ ለብዙ ጊዜያት ያገዛዙን ተልእኮ በመቀበል የአማራን ሕዝብ ሲያስጨፈጭፍ የነበረ በዲማ ቅዱስ ጊዮርጊስ ገዳም ትዕዛዝ እየተሰጠ ጉዳት ሲያደርስ የነበረ የአዲስ አለማየሁ ሙዚየምን ያቃጠለ እንዲሁም በእነማይ ወረዳና በቢቸና ከተማ የፋኖ ቤተሰብ ናችሁ እያለ በእስር በእንግልትና መሰል የስቃይ ወጥመድ ሲያንገላታና ሲያሰቃይ የነበረ ቀንደኛ ባንዳ ነው። ባንዳ አዲሱ ተሻለ በዚህ ሳምንት በመራቸው መድረኮች የተናገሩት መካከል በየትመን ከተማ ፋኖን በወደ ሰፊነት እሽሩሩ ስንል ቆይተናል። ከዚህ በኋላ ግን ፋኖን እያነቅን እናወጣቸዋለን። በማህበረ ብርሃን ቀበሌ ጀንጅጎጥ እኛ መንግስት ነን፣ እነሱ የኬላ ሌባ ናቸው፣ አንገታቸውን አንጠልጥለን ነው የምናወጣቸው፣ ፋኖን አጥፍተነዋል፣ ፋኖ ሌባ ነው እያለ ራሱ ጠፍቶ አረፈው። መረጃውን ያደረሰን ፋኖ ይበልጣል ጌቴ፣ መረጃውን ያደረሰን የአፋባ ምዕራብ አማራ ቀጠና ቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር ህዝብ ግንኙነት ኃላፊ ይበልጣል ጌቴ ነው። ያነሱትን የደሞዝ ጭማሪ የጥቅማ ጥቅምና የመሬት ጥያቄ ለመመለስ የሚያስችል መመሪያ ለማውጣት ተዘጋጅተናል። የትግራይ ክልል ካቢኔ ዛሬ የትግራይ ኃይል አባላት ለሶስተኛ ቀን በአራት አቅጣጫ መንገድ ዘግተው ነበር። ሁለቱ መንገዶች ከምስራቃዊና ደቡባዊ ዞኖች ወደ መቀሌ ከተማ የሚወስደው ሆነው ከከተማዋ በ35 እና በ100 ኪሎ ሜትር ርቀት ባጉላኢና በመሆን እየተዘጉ ነበሩ። ሶስተኛው ከእንዳ ባጉና ወደ እንዳስላሴ ሽረ ከተማ የሚያስገባ ሲሆን አራተኛው ደግሞ ከአድዋ ወደ አዲግራት በሚወስደው መንገድ ሴሮ የተባለው አካባቢ ነበር። የአካባቢው አስተዳደሮች መንገዱን የዘጉትን የትግራይ ኃይል አባላት ለማነጋገር ጥረት ቢያደርጉም ከክልሉ ፕሬዝዳንት ለተላከ አመራር ካልሆነ ለሚዲያም ይሁን ለአካባቢው አስተዳዳሪዎች ቃላችን ለመስጠት ፈቃደኛ አይደለንም በማለት አክለዋል። በዚሁ ቃላቸውን ጸንተው በግራና በቀኝ የተጓዙ መኪኖች በማቆም በርካታ ተጓዦች ለእንግልት ተዳርገው ቆይተዋል። ከቀኑ 9:40 መንገዱ እንዲከፈት ተደርጓል። መንገዱ የተከፈተው በስልክ ተነጋግሮ ካልሆነ በስተቀር ወደ ቦታው በአካል የመጣ የክልሉ ከፍተኛ አመራር እንደሌለም ተናግረዋል። ወደ መቀሌና ወደ እንዳስላሴ ሽረ ከተማ የሚመሩ 3 መንገዶች ከሰዓት በፊት ተከፍተዋል። የክልሉ ካቢኔ በመንግስት የኮሚኒኬሽን ቢሮ በኩል ጥቅምት 5 ቀን 2018 ባወጣው መግለጫ የሰራዊቱ አባላት ያነሱት የደሞዝ ጭማሪ የጥቅማ ጥቅምና የመሬት ጥያቄ ለመመለስ በሚያስችል መመሪያ ለማውጣት ተዘጋጅተናል ሲሉ አስታውቀዋል።